هذول اللي وراهم اللي يقوموا بالعمل هذا يعطينهم حبوب راهو مش بإرادتهم. إذا لم يتحقق كل هذا أنا بعد ذلك سنعلن الزحف. አንዳንድ መሪዎች በአንድ ነገር ብቻ ሊታወሱ ይችላሉ። በጥሩ መሪነታቸው ወይም በአምባገነን አስተሳሰባቸው ወይም በሌላ መንገድ። አንዳንድ መሪዎች ግን ዓለም በሁለት የተለያየ አይን የሚመለከታቸው ግለሰቦች ይኖራሉ። በአንድ በኩል የነጻነት ታጋይ፣ በሌላ መነጽር ደግሞ እንደ ጨቋኝ ሊሳሉ ይችላሉ። ሙአመር ጋዳፊ ከእነዚህ ሰዎች አንዱ ነው። ለአንዳንዶቹ ነጻነትን፣ ጸረ ቅኝ ግዛትን እንዲሁም ብሔራዊ አንድነትን ሲያንጸባርቅ፣ ለሌሎች ደግሞ አምባገነናዊ አገዛዝን፣ የፖለቲካ ጭቆናን እንዲሁም ዓለም አቀፍ ግጭትን ይወክላል። ነገር ግን በሁለቱም የሐሳብ አንድምታ ስር የሰደደ ውስብስብ ጥያቄ አለ። አንድ ሰው ከ4 አስርት ዓመታት በላይ የአንድን ሀገር ማንነት እንዴት ሊገልጽ ቻለ? እንዲሁም ጉዳዩ ዛሬ ድረስ ሰዎችን ለሁለት ጎራ የከፈለበት ምክንያት ምንድን ነው? ታሪኩን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንሆን። ወደ ታሪካችን እንመለስ። ሙአመር ጋዳፊ በሊቢያ ትንሿ መንደር በሴርታ አቅራቢያ ከድሃ እንዲሁም ማንበብና መጻፍ ከማይችሉ የበደዊ አረብ ቤተሰብ ተወለደ። በበረሃ ውስጥ ያደገው ሰው በሰሜን አፍሪካ የመጨረሻ ጊዜያት ላይ የነበረው የአውሮፓ ቅኝ ግዛት ተጽዕኖን እየተመለከተ አደገ። በቅኝ መገዛት ምን ያህል የአንድ ሀገር ታሪክ፣ ባህል፣ እምነት ላይ አሉታዊ ተጽዕኖ እንደሚያሳድር ጠንቅቆ ያውቃል። ይህም ጉዳይ የፖለቲካ አስተሳሰቡን በዋነኛነት እንዲቀይር ያደረገው እውነታ ነው። እንደ ቀድሞ የግብፅ ፕሬዝዳንት ጀማል አብዱልናስር ባሉ ሰዎች ታሪክ ይደነቅ ነበር። በዚህም ምክንያት ይበልጥ ስለ አረብ ናሽናሊዝም ላይ ያለው አስተሳሰብ እያዳበረ እናም ወደዛ ማመለካከት እየተሳበ ይሄዳል። ቀድሞውንም ጋዳፊ ስልጣን የት እንደሚገኝ ተረድቷል። በየመድረኩ እየወጣ ስለዚህ ነገር በመናገር የትም መድረስ እንደማይቻል ያምናል። ነገር ግን በወታደራዊ ኃይል ይህን ሀሳብ ግን ማድረስ እንደሚቻል ሀሳብ ነበረው። ወዲያውኑ ለመፈንቅለ መንግስት ፕሮጀክት ንቅናቄ ጀመረ። ስለዚህ በጥብቅ የሆነ ነገር መገንባት ጀመረ። በስራ ላይ የማይገኙ የጦር መኮንኖች፣ ጀነራሎች፣ ወታደሮችና በጊዜው የነበሩ መንግስት ላይ ትችት ሲሰነዝሩ የነበሩ አክቲቪስቶችን ማደራጀት ጀመረ። ሴፕቴምበር 1 1969 የመጀመሪያውን የመፈንቅለ መንግስት ሚሽን ተቀነባበረ። የመስከረም አብዮት ወይም ኦፕሬሽን ኢየሩሳሌም በመባል የሚታወቀው ኦፕሬሽን በነፃ መኮንኖች ንቅናቄ ቀዳማዊ ንጉስ ኢድሪስን ለመገልበጥ የፈጸመው ፈጣንና ደም አፋሳሽ ያልሆነ መፈንቅለ መንግስት ነበር። መፈንቅለ መንግስቱ የተጀመረው ንጉስ ኢድሪስ ለሕክምና በቱርክ በነበሩበት ወቅትና ወራሹ ልዑል ሐሰን አልሴኑሲ በግሪክ በነበሩበት ወቅት ነው። በወቅቱ በ27 ዓመቱ ካፒቴን ሙአመር ጋዳፊ የሚመራው የጦር መኮንኖች ቡድን በትሪፖሊ እና በቤንጋዚ የሚገኙ ቁልፍ ቦታዎችን ተቆጣጠረ። መኮንኖቹ የአየር ማረፊያዎችን፣ የሬዲዮ ጣቢያዎችን፣ የፖሊስ ጣቢያዎችን እና የመንግስት ህንፃዎችን ተቆጣጠሩ። ጋዳፊ በቤንጋዚ የሚገኘው የበርካ ሰፈር በግሉ የተቆጣጠራቸው ቦታዎች ሲሆኑ ሌሎች መኮንኖችም ደግሞ የትሪፖሊ ሰፈርን አስጠብቀዋል። ያለምንም ደም መፋሰስ በምዕራባውያን የሚደገፈውን ንጉስ ኢድሪስ ገለበጠ። በአንድ ሌሊት የሊቢያ ፖለቲካ ስርዓት ፈረሰ። እናም የ27 ዓመቱ መኮንን ራሱን እንደገና በተወለደ ሀገር መሃል ላይ አገኘ። ጋዳፊ ስልጣን እንደያዘ በፍጥነት ለለውጥ መንቀሳቀስ ጀመረ። የውጭ ወታደራዊ ማዕከላትን አስወገደ። የጣሊያን ተጽዕኖን አባረረ። የሊቢያ የነዳጅ ሀብትን በመንግስት ቁጥጥር ስር አዋለ። የነዳጅ ሀብቱ ለሀገሩ የለውጥ ሞተር ሆነ። ለብዙ ሊቢያውያን የዕለት ተዕለት ህይወት ተቀየረ። መኖሪያ ቤት የአንድ ሰው ሰብአዊ መብት መሆኑን በማሳወቅ ነፃ መኖሪያ ቤቶችን ለህዝቡ ገንብቷል። ለአዲስ ትዳር መስራቾች ቤት፣ መጓጓዣዎችን እናም የገንዘብ ድጋፍ ያደርግ ነበር። የመብራትና የውሃ ፍጆታ ክፍያ አንድም ጊዜ አስከፍሎ አያውቅም ነበር። ለሁሉም ዜጎች ነፃ የጤና አጠባበቅና ትምህርት በመስጠት የማንበብና የመጻፍ ደረጃን በእጅጉ አሳድጓል። የሊቢያን 70% የንጹህ ውሃ አቅርቦትን የሚሸፍነው ግሬትማን የሚባለው ሰው ሰራሽ ወንዝ ፕሮጀክት በዓለም ላይ ትልቁ የመስኖ ስርዓት ነበር። የውጭ ዕዳን ለማስወገድ ሞክሯል እና አህጉራዊ የኢኮኖሚ ነፃነትን ለማጠናከር የወርቅ ድጋፍ ያለውን የአፍሪካ ዲናር ሀሳብ አቅርቧል። እንደ አውሮፓውያን አቆጣጠር በ1977 ሙአመር አልጋዳፊ ሊቢያን በመሰረታዊ መልኩ እንደገና አዋቅሯታል። ይህም ጀምሃሪያ ወይም የህዝብ መንግስት የሚለውን በአረንጓዴ መጽሐፉ ላይ የተጻፈውን ቀጥተኛ ህዝባዊ ዲሞክራሲ ፍልስፍና ላይ የተመሰረተ አዲስ የመንግስት መዋቅር ነበር። በዚህ ዓመት የህዝብ ኮሚቴዎችን በመጠቀም ወደ ስልጣን መጋራት የሚደረግ ሽግግርን የሚያሳይ መዋቅር ነበር። በ1980ዎቹ እና 90ዎቹ ዓመታት አገሪቱ ከጊዜ ወደ ጊዜ እየተገለለች መጣች። የሙአመር ጋዳፊ ሊቢያ በነበራት የውጭ ፖሊሲ በዓለም አቀፍ መገለልና ለታጣቂ ቡድኖች ድጋፍ ያደርጋል ተብሎ ክስ ቀርቦበት ነበር። በዚህ 10 ዓመታት ውስጥ ሊቢያ በቻድ ግጭቶች ውስጥ ተሳትፋለች የሚል ምክንያት ሲሆን በ1986 የአሜሪካ የቦምብ ድብደባ ደርሶባት ነበር። እናም በ1988 የሉከርቢ የቦምብ ድብደባ ተከትሎ ሰፊ ማዕቀቦች ተስተናግደው ነበር። በክፍለ ዘመኑ መባቻ ላይ ጋዳፊ አቅጣጫውን ቀየረ።
ከምዕራባውያን አገሮች ጋር ያለውን ግንኙነት ወደ መደበኛ ሁኔታ ለመቀየር ተንቀሳቀሰ። የሊቢያን የጦር መሳሪያ ፕሮግራሞች እንደ አዲስ ገነባ። እናም የዲፕሎማሲ ቻናሎችን እንደገና ከፈተ። ማዕቀቦቹም ቀስ በቀስ መነሳት ጀመሩ። ሊቢያ ወደ ዓለም አቀፍ ፖለቲካ ተመለሰች። ጋዳፊም ራሱን እንደገና ሰይሟል። ከማንዴላ በኋላ ለአፍሪካ አንድነት የቆመ መንግስትም ሆኗል። በ2008 አንዳንድ ባህላዊ መሪዎች የነገስታት ንጉስ ተብሎ እውቅና አግኝቷል። ነገር ግን አንዳንድ ታሪኮች አስደሳች መጨረሻ የላቸውም። ነገሮች ሁሉ ለጋዳፊ ፊታቸውን ማዞር ጀመሩ። በሊቢያ የተነሳው ተቃውሞ የተጀመረው ለፍትህ ጥሪ እንጂ ለጦርነት አልነበረም። ፌብሩዋሪ 15 2014 ሰዎች ፋቲ ተርቢል የተባለውን ጠበቃ መታሰሩን ለመቃወም በቤንጋዚ ተሰብስበው ነበር። መንግስቱ ግለሰቡን ያሰረችው የሀገርን መብት እንዲሁም የሀገርን ሚስጥር ለምዕራቡ አሳልፎ ሰጥቷል በሚል ነበር። እናም ግለሰቡ በ1996 ቤተሰቦቹ በወታደሮች እስር ቤት ውስጥ እንደተገደሉበት የሀገሩ ህዝብ ያውቅ ነበር። በቱኒዚያ እና በግብፅ የተደረጉ ተቃውሞችን ተከትሎ ሰዎች መጨረሻ ወደ ሊቢያ ጎዳናዎች ወጥተዋል። መጀመሪያ ላይ ተቃውሞ ሰላማዊ ነበር። ነገር ግን መንግስት በኃይል ምላሽ ሰጠ። ወታደሮች በተቃዋሚዎች ላይ ተኩስ ከፈቱ። ይህ ሁኔታውን የበለጠ አባባሰው። በአንድ ከተማ የተጀመረው ነገር በመላ ሀገሪቱ በፍጥነት ተስፋፋ። ፌብሩዋሪ 17 የቁጣ ቀን በመባል የሚታወቀው ተቃውሞዎችን እንደ ባይዳ እና ዚንታን ባሉ ከተሞች ደረሱ። የተቃውሞ መሪዎች በምዕራቡ ዓለም እንደሚደገፉና ጋዳፊን ከስልጣን ለማውረድ እንደ መሳሪያ እንደተጠቀሙባቸው ግልጽ ነው። የምዕራቡ ሚዲያ ጋዳፊን ከስልጣን ለማውረድ ብዙ የውሸት ወሬዎችን እንደነዙ መረጃዎች ይናገራሉ። ከነዚህም መካከል የጋዳፊ ወታደሮች የጅምላ አስገድዶ መድፈር እንደፈጸሙ የሚገልጽ ሪፖርቶች አሉ ቢሉም መርማሪዎች ግን ይህ ነገር ፈጽሞ እንዳልተከሰተ ተናግረዋል። ሌላው ደግሞ ጋዳፊ ሰላማዊ ተቃዋሚዎችን በቦምብ እንደደበደበ እንደነበር ገልጿል። በኋላ ላይ ሪፖርቶቹ በዚያ ጊዜ በሲቪሎች ላይ የመንግስት የአየር ድብደባ መኖር የሚያሳይ ምንም ማረጋገጫ አላሳዩም። ሚዲያዎች በመጀመሪያዎቹ ቀናት እስከ 10,000 የሚደርሱ ሰዎች እንደተገደሉ ሪፖርት ቢያደርግም የሰብአዊ መብት ድርጅቶች በኋላ ላይ ቁጥሩ ወደ 233 እንደሚጠጋ ዘግበዋል። ሌላው ደግሞ ጥቁር አፍሪካውያን ቅጥረኞች ወረራ እያደረጉ ነው በሚል አባባል ብዙ ንጹሐን ስደተኞችና ሰራተኞችን በስህተት እንዲገደሉ ምክንያት ሆኗል። በመሰረቱ እነዚህ ታሪኮች የኔቶ ወታደራዊ ጣልቃ ገብነትን ለማጽደቅ የቅርብ ጊዜ የዘር ማጥፋት ምስል ሰጥተዋል። ነገር ግን ብዙዎቹ በጦርነት ጊዜ ፕሮፓጋንዳ ወይም ማጋነን ሆኖ ቀርበዋል። ምዕራባውያን ይህን ያደረጉበት ምክንያቶች ብዙ ቢሆኑም ነገር ግን ዋነኛው ምክንያት ጋዳፊ ለአፍሪካ ህብረት ያቀረበው ፕላን ነበር። አፍሪካ በራሷ ገንዘብ እንድትገበያይና የራሷንም ባንክ መመስረት የሚያስችል እቅድ አውጥቶ ነበር። ጉዳዩ መሬት ላይ ወርዶ እንቅስቃሴዎችም ነበሩ። ከየሀገራቱ ወርቅ በመሰብሰብ ስራም ተጀምሮ ነበር። ይህም አሜሪካ የዶላር አቅምን ያዳክማል በሚል ይህን ሴራ እንዳሴረችና በኋላ ላይ ከጋዳፊ ህልፈት በኋላ ለባንክ መስረታ ሲሰበሰብ የነበረውን የወርቅ ክምችት ጋዳፊ ከህዝብ የመዘበረው ሀብት ነው ብለው ወሬ ነዝተዋል። አመፅ እየጨመረ ሲሄድ ሊቢያ ከውስጥ መገንጠል ጀመረች። አንዳንድ የመንግስት ባለስልጣናት ስራቸውን ለቀቁ። ፌብሩዋሪ መጨረሻ ላይ ሁሉም ነገር ተለወጠ። ሙአመር ጋዳፊ ተቃዋሚ የሚላቸው ሰዎች ቤት ለቤት እየገባ እንደሚያሳድዳቸው ተናገረ። من الصحراء إلى الصحراء وسنزحف أنا والملايين لتطهير ليبيا شبر شبر، بيت بيت، دار دار، زنقة زنقة، فرد فرد، حتى تطهر البلد من الدلسي والإرجاس. لا يمكن نسمح لليبيا تضيع بين يدينا بدون مبرر في غوط الباطل. من يسمح بهذا؟ أنا معي الملايين ومعي الله الذي نصرني على القوة العظمى الكبرى. ይህም የሰላም ተስፋን አቆመ። ብዙም ሳይቆይ ታንኮችና የጦር ፕሌኖች በአማጽያኑ ቁጥጥር ስር ባሉ ከተሞች ላይ ጥቃት ለመሰንዘር ተላኩ። በምላሹም የተቃዋሚ መሪዎች ብሔራዊ የሽግግር ምክር ቤትን አቋቁመው ዓለምን እርዳታ ጠየቁ። ማርች 2011 የተባበሩት መንግስታት የጸጥታው ምክር ቤት ይህንን ውሳኔ አጽድቋል። ወታደራዊ እርምጃዎችን ፈቀዱ። ብዙም ሳይቆይ ኔቶ በመንግስት ኃይሎች ላይ የአየር ድብደባ ጀመረ። አማጽያኑ ብቻቸውን አልነበሩ። ማርች ወር ሚዛኑ ተለወጠ። የአማጽያኑ ኃይሎች በዋና ከተማዋ ትሪፖሊ ላይ ጥቃት ሰነዘሩ። በኔቶ ድጋፍ ከተጠበቀው በላይ በፍጥነት ተቆጣጠሩ። ህዝቡ የአገዛዙን ውድቀት ለማክበር ጎዳናዎች ላይ ወጡ። ጋዳፊ ለመጨረሻ ጊዜ ለመቆም ወደ ትውልድ ከተማው ሲርት ሸሸ። ማርች 20 2011 ጦርነቱ ወደ ወሳኝ ደረጃ ደረሰ። ጋዳፊ ለማምለጥ ሲሞክር በሲርት ከተማ አቅራቢያ ላይ ተያዘ። በፍሳሽ ማስወገጃ ቱቦ ውስጥ ተደብቆ ተገኘ። የመያዙ ቪዲዮዎች በፍጥነት በዓለም ዙሪያ ተሰራጩ። ብዙም ሳይቆይ ተገደለ። ሞቱ የ42 ዓመታትን የስልጣን ዘመኑ አበቃ። በሀገሩ ሰዎች በወንድሙ እጆች ደሙ ፈሰሰ። ነገር ግን ለሀገሪቱ ህዝብ እረፍት ያሳጣ የግፍ ደም ነበር።
ከቀናት በኋላ ማርች 23 ላይ ብሔራዊ የሽግግር ምክር ቤት ለሊቢያ ነፃን አወጀ። ሰዎች በመላ አገሪቱ ደስታቸውን አከበሩ። ለአዲስ ጅምር ተስፋ ነበር። ነገር ግን እውነታው እሱ አልነበረም። የሰላም አየሩ በጣም አጭር ነበር። ከጋዳፊ ህልፈት በኋላ ግለቱን ለመቆጣጠር የሚያስችል ጠንካራ መንግስት አልነበረም። የታጠቁ ሚሊሻዎች ትጥቅ ለማስፈታት ፈቃደኛ አልሆኑም። እያንዳንዱ ቡድን የራሱ የሆነ ጥቅም ነበረው። የጎሳ፣ የክልል ወይም የፖለቲካ አካሄድ ነበረው። መሳሪያዎች በመላ ሀገሪቱ ተሰራጭተዋል። በ2012 ምርጫ ቢካሄድም መከፋፈሉ ቀጥሏል። ከጊዜ በኋላ እነዚህ ውጥረቶች ወደ ተጨማሪ ግጭት መሩ። ሊቢያ እንደገና አለመረጋጋት ውስጥ ወደቀች። በነፃነት ስም ሲደረግ የነበረው ትግል ወደ ረጅም እና ውስብስብ ትግል ተለወጠ። እንደ አውሮፓውያን አቆጣጠር በ2014 አገሪቱ ወደ ተቀናቃኝ መንግስታት ተከፋፈለች። አንደኛው በትሪፖሊ የሚገኝ ሲሆን ሌላኛው ደግሞ በወታደራዊ አዛዥ ካሊፋ ሀፍታር የተደገፈው በምስራቅ የሚገኘው ቦታ ነበር። ይህ ክፍፍል ወደ ሁለተኛው የእርስ በርስ ጦርነት አመራ። የተለያዩ ክልሎች በተፎካካሪ ቡድኖች ቁጥጥር ስር ውለዋል። ይህ አለመረጋጋት እንደ አይኤስኤስ ያሉ የሽብር ቡድኖች በተለይም በሲርት ከተማ ዙሪያ ቦታ እንዲገኙ አስችሏቸዋል። በኋላ ላይ በውጭ ኃይል ቢዳከሙ ብዙ ጠባሳ ጥለዋል። የተለያዩ ወገኖችን በመደገፍ ሊቢያን ወደ አስከፊ ግጭት ቀይረዋል። እንደ ቱርክ፣ የተባበሩት አረብ ኤሚሬት፣ ግብፅ እና ሩሲያ እንዲሁም ዩኤስኤ ያሉ አገሮችም ሁሉም ሚናቸውን ተጫውተዋል። ይህም ጉዳይ የበለጠ አስቸጋሪ አድርጎታል። በኢኮኖሚ ረገድ ሊቢያ ትልቅ የነዳጅ ክምችት ቢኖራትም ከፍተኛ ጉዳት ደርሶባታል። የነዳጅ ምርት በጦርነት በሙስና መስፋፋትና በብዙ አካባቢዎች መሰረታዊ አገልግሎቶች ወድመዋል። ዛሬም ቢሆን ሊቢያ አሁንም ተከፋፍላለች። ምንም እንኳን የቀጠለ የሰላም ጥረቶችና ጊዜያዊ አንድነት መንግስታት ቢኖሩም አገሪቱ አሁንም የተረጋጋ የፖለቲካ ስርዓት ለመገንባት እየሞከረች ነው። በመጨረሻም የሙአመር ጋዳፊ ህልፈት የአንድን ስርዓት ውድቀት ብቻ ሳይሆን የአንድ ሙሉ መንግስት መፍረስ ነበር። በቤንጋዚ እንደ ነፃነት ጩኸት የተጀመረው የሊቢያ ዕጣ ፈንታ ለዘላለም የሚቀየር የለውጥ ነጥብ ሆነ። ዛሬ በ2011 የነበሩ ድምጾች አሁንም አሉ። ለሊቢያ ህዝብ የጋዳፊ ህልፈት አሁንም ድረስ በቁጭት ከንፈራቸውን እንዲመጡ የሚያደርጋቸው ነገር ሆኗል። በሀብት የበለጸገች ግን በስልጣን የተከፋፈለች ሀገር፣ በአንድ ወቅት ከሀገሯ መሪ ጋር በአንድነት የቆመች አሁን ደግሞ የሰላምን ትንፋሽ ለመተንፈስ እየጣረች ያለች ሀገር። ነገር ግን አንድ እርግጠኛ የምንሆነው ነገር የሊቢያ ታሪክ አላለቀም። የዛሬ የነበረን ታሪክ ይሄን ይመስላል። ታሪኩ ጥሩ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናሉ ቤተሰብ እንሁን። አመሰግናለሁ።